በነገራችን ላይ አሁን እየወጡ ባሉ መረጃዎች መሰረት ማንቸስተር ሲቲ ጋርዲዮላን ለመተካት 3 እጩዎችን ማቅረቡ እየተዘገበ ነው የሚገኘው። እነዚህ 3 እጩዎች አንደኛው ፋብሪጋስ ነው። የቀድሞ አርሰናልና የቼልሲ ተጫዋች ሴስክ ፋብሪጋስ በባርሴሎና የምናውቀው ፋብሪጋስ በኮሞ እየሰራ ያለው ስራ በጣም አስደናቂና ድንቅ ነው። ያንን ተከትሎ ሲቲዎች ከዝርዝራቸው ውስጥ አካተውታል። 3 የመጨረሻ እጩዎችን ነው ያቀረቡት። ፋብሪጋስ አለ። ከዛ ኢንዞ ማሬስካ ነው ሌላኛው በቼልሲ ቤት በቅርብ ዓመታት የተመለከትነው የኮንፈረንስ ሊግ ዋንጫና የፊፋ የክለቦች ዓለም ዋንጫን አሳክቶ ቼልሲ ለቶፕ 4 አስገብቶ የተሰናበተ አሰልጣኝ ነው። በሲቲ ቤት ውስጥም በጋርዲዮላ ስር የተወሰኑ ዓመታትን መስራቱ ይታወሳል። ኢንዞ ማሬስካ የቤቱን ባህሪ የቤቱን ሁኔታ ያውቃል ተብሎ ይታመናል። ሁለተኛው ሰው እሱ ነው። ሶስተኛው ሰው ከሪያል ማድሪድ በቅርቡ የተሰናበተው ጃቢ አሎንሶ ነው። ሲቲዎች ጃቢ አሎንሶንም እንደዚሁ በአሰልጣኝነት ለማምጣት እየሰሩ እንደሚገኙ እየተጠቀሰ ነው የሚገኘው። 3 የመጨረሻ እጩዎች ብላ ያዟቸው ወይም የመጨረሻ እጩዎች ውስጥ ያካተቷቸው ፋብሪጋስ እንደዚሁም ኢንዞ ማሬስካና ጃቢ አሎንሶ ናቸውና ኦቬስ ነው የጋርዲዮላ መልቀቅ የሚቀር አይመስልም። በቃ ግልጽ ነው። ነገሮች በግልጽ እየወጡ ያሉበት ሂደት ነው ያለው። አምናም 2 ዓመት ኮንትራት ሲፈርም ያስታውቃል። ብዙ ጊዜ ያው 2 ዓመት ከፈረም ከ1 ዓመቱን ለመልቀቂያ ነው የምትጠቀምበት። ያው ሲያልቅ እለቃለሁ ብላ አትፈርም። ብዙ ጊዜ አሰልጣኞች ሲፈርሙ ተጫዋቾች የሚብን 1 ዓመት ከቀራቸው ኮንትራታቸው ላይ እንደሚለቁ ግልጽ ነው። 1 ዓመት ከቀራቸው ኮንትራታቸው ላይ እና ጋርዲዮላም ተመሳሳይ ነገር ነው ያለ። ሉዊስ ኤንሪኬም አለ። ግን ሉዊስ ኤንሪኬ አሁን ፒኤስጂ መልሰው የአሰልጣኙን ይሁንታ ያገኙ ይመስላሉ። እያግባቡት ነው። አሰልጣኙን ለማስቀጠር በፓሪስ ሰን ጀርመን ቤት እየሰሩ እንደሚገኙ እየተጠቀሰ ነው የሚገኘውና ሉዊስ ኤንሪኬ ላይ የሀሳብ ለውጥ ሳይኖር እንዳልቀረ እየተጠቀሰ ነው የሚገኘው። የተረጋገጠ ነገር ባይኖርም ግን በተወሰነ መንገድ ሉዊስ ኤንሪኬ በፓሪስ ሰን ጀርመን ይቀጥላል የሚል ነገር ነው ያለው። ሉዊስ ኤንሪኬ በፓሪስ ሰን ጀርመን የማይቀጥል ከሆነ ግን 4ተኛ እጩ ሆኖ ከነ ፋብሪጋስ ከነ ኢንዞ ማሬስካና እንደዚሁም ጃቢ አሎንሶ ጋር የመግባት እድል እንዳለው የመረጃ ምንጮች እየጠቆሙ ይገኛሉ።